አሁን 1 ሚሊዮን ብር ብሰጥህ ምን ታደርግበታለህ? 1 ሚሊዮን ብር አሁን ቢሰጠኝ ብሰጥህ ምን ታደርግበታለህ? ማን ነው የሚሰጠኝ? ማን ይሰጠኛል? ብሰጥህ ምን ታደርግበታለህ? አንተ ብትሰጠኝ ስጠኛ። ብሰጥህ ነው ያልኩህ። ብሰጥህ ምን ታደርግበታለህ? ብትሰጠኝ 1 ሚሊዮን ብር አሁን ብትሰጠኝ ወስደዋለሁ። ምን አደርጋለሁ? ወስዳለሁ። ቸግሯል ማለት ነው እንዴ? በጣም አቶ ተንኮሱ አቤት። ማነው ከዚህ ውስጥ የመጣክ? ከነዚህ ውስጥ? አዎ። ይሄ ረጅሙ ፍራሙ ይመስለኛል አይደለም። የመጣህን ሰው አውጣ። ይኸውልሽ እንግዲህ መጀመሪያ አንድ ሰው ነበር። እሺ። በጥፊ ሲመታኝ ከዛ ሲወርቅ ብዙ እሱን የሚመስሉ ብዙ ወንድሞቹ መሰለኝ ተሰበሰቡ። ቀና ሲል በዛብኝ ሰው። ኧረ እባክህ። እና ስንት ነው ሆኖ ነው የመቱክ? እኔ አንተ ነህ እንደ መታኝ እንዴ? የማታውቀውን ሰው ነው እንዴ የከሰስከው እንዴ? አንተና አንተ እኔ ምን የፈሩት ይደርሳል ይባላል። አዎ የፈሩት እኮ ይደርሳል። የፈሩት ይደርሳል። አንተ ምን ትፈራለህ? እኔ የምፈራው ሀብት ለምን እንዲደርስብኝ። እንዲደርስብኝ አላለም። እሱን ነው መፍራት። እሺ እንካ ይሄን። እሺ አመሰግናለሁ። ኧረ ና በእናትህ ውሻዋ ታመመች መሰለኝ። ስጣት እስቲ ትብላ ምግቡ። አዎ ለውሻ። አዎ አመማት መሰለኝ። ትብላ። አዎ ትብላ፣ ስጣት። ውሻዋ እንዴ ውሰድላት አልኩ እኮ። እሺ ለሷ። አዎ ውሰድላት። የኢትዮጵያ ትልቁ ተራራ ማን ነው? ስሙ ማን ይባላል? ኢትዮጵያ ውስጥ የሚገኝ ትልቁ ተራራ? ትልቁ ተራራ ኑሮ ነው። ኑሮ አልተመለሰም። አልተመለሰም። ትቀጣለህ። እሺ ቅጣቱ ምንድነው? የስቲፎን ዘፈን ዘፍናለህ። የስቲፎን ዘፈን? ኧረ በስቅላት ይቀርልኝ። አልሽኝ። ምን እንዳልኩ ታውቃለህ? አንዳንድ ነገር አስቤዛ ገዝተህልኝ ትመጣለህ ከሱቅ። አዎ ስጋ 1 ኪሎ 2000 ምናምን ነው የሚመጣው። ምስር፣ ሱካር በ2 ኪሎ አድርገህ ትገዛልኛለህ። እሺ ይሄ ምን ነው? አዎ አስቤዛ ነው የምትገዛልኝ። 10,000 ይመጣል ሂሳቡ። አንድ ላይ ሄደህ ገዝተህልኝ እንዴ? 10,000 አንዴ እጄን ገዛ? አዎ እኔ ቁም ገብቼ በአመትም አላገኘው። ምን አልከኝ? ምንድን ነው ያልከኝ? ተው አልሄድም። ተው። ለምን? በቃ አልሄድም። ምን ቁጭ ብለህ የለ ስራ የለ? ይሻላል ከመጫ እጄ መስጠት ነው እንዴ? ተው በቃ። እቃ ይዘህ እኮ ነው የምትመጣው፣ ገዝተህ ነው የምትመጣው እንጂ ምን ብሩ ነው ሰጣቸው የምትመጣው እንዴ? አልሄድም። ይቅር እውነት። ስንት ብር አለ? ቆይ አንተ ሰውዬ። እኔ ኧረ ተው ጠላት ታበዛብኛለህ። እኔ አልናገርም። ኧረ እንደው ንገረን እስቲ በእናትህ። እሺ ያው ንገረኝ ካልክ በሚሊዮኖች አሉኝ። በሚሊዮኖች? የምር ነው? አዎ አለኝ፣ ግን አውጥቼ መጠቀም አልቻልኩም። የትኛውም ባንክ ቤድ ሊሰጡኝ አልቻሉም። ቆይ የትኛው ባንክ ውስጥ ነው ያለው ግን ብር ያለው? አእምሮ ውስጥ ነው። እሱማ ገና አይምሮ በሽተኛ ነህ አንተ ራስህ። ምንድን ነው በሽተኛ? ማመን ነው ዋናው። እንዴ አፈርግና አዋረድሽ። እንተዋወቃለን ወይ? አዋረድሽ ባልና ሚስት ቋት መስል ንቅል ያርግሽና አሁን ሁሌ የምበለው ስጋት ያለሽ እና ገመናን ሸፈንኩልህ ብዬ አይደለም። ስጋት ያለሽ እንዳልረዳ ፈልግሽ ሽሮ መስሎ ምን ባል ሽሮ ነው መስሎ ምን ባል አንተስ እንግዳ ሁሌ የምትሰራው ስትባል ሽሮ ያልክ እና ሽሮ መስሎ የምትሰሪ ሽሮም እኛ እኮ እንድንረዳ ፈልጌ ነው። ህዝቡን እንድንረዳ እርድት ያርግ። እኔን እያዋረድክ አቤት ይውጭልኝ። አራስ እኮ የምትወጣ የኔ ቤት እኮ ነው። ያንቺ ቤት ነው ለካ። እኔ ነኝ የምወጣ። እሺ አንተ ነው የምትወጣ። እሺ አረወጥ በዘው